እግዚአብሔር ምሕረትን እንዲያደርግ እግዚአብሔር ይቅርታን እንዲያደርግ ስለ ሁሉ እንዲጸልዩ ታስቧል። ስለዚህ ስለ ሁሉ እንጸልያለን። እግዚአብሔር በወደደው በፈቀዱ እሱ ባወቀ በእርሱ ትክክለኛ ፍርድ የሚያደርገውን ነገር ያደርጋል። ስለዚህ እኛም እናምናለን እግዚአብሔር ወደ ሲኦልም ይከታል፣ ከሲኦልም ያወጣል። ከሲኦል ሲያወጣ ሀሳቡን ቀይሮም አይደለም። ወደ ሲኦል ሲከትም መጀመሪያ የሚያደርገውን ነገር ሳያቀርቶ አይደለም። ምን እያልን ነው? እግዚአብሔር እዛ ድረስም ስልጣን አለው። እግዚአብሔር እዛ ድረስም ልፈውስ ያለውን ይፈውሳል፣ ልማር ያለውን ይማራል፣ ልፍረድበት ያለውን ይፈርድበታል። መጨረሻ ላይ እርሱ ስለሆነ የሁሉ ባለቤት ሁሉን የሚጠቀልል ኢየሱስ ክርስቶስ ስለሆነ ብለን ስለምናምን ነው ማለት ነው። ወንድም አለ። እሺ ቴንኪዩ በጣም ያ አብዛኛው ሀሳብ መልካም ነው። እውነቱን ለመግለጽ ከሰው አንግል ያየ ነው ቶታሊ ትክክል ነው። ምክንያቱም የሰው መጨረሻ የሚያውቅ ሰው የለም፣ አልተሰጠውም። የሰው አይምሮ ይሄ ማወቅም አይችልም። እግዚአብሔር ግን አሰራር አለው። ያ ማለት ምንድን ነው? በልጁ ያላመነ አሁን ተፈርዶበታል ሲል አሁን ኦልሬዲ ከድነት ውጭ ነው ያለው ማለት ነው። ግን ንስሐ ሲገባ ይመለሳል ወይ? ምንም ጥያቄ የለውም። የእግዚአብሔር አሰራር ስለሆነ ይሄም ሁሌም ምህረቱ ሰፊ ነው፣ ረዥም ነው እንዳልከው። ይሄ ምህረቱ ግን እኛ በህይወት እስካለን ድረስ እስትንፋሳችን በውስጣችን እስካለች ድረስ እና ንስሐ መግባት እስከምንችልበት ሰዓት ድረስ ነው የእግዚአብሔር አሰራር። የእግዚአብሔርን አሰራር ባለማመን በክፋት በሞተ ሰው ላይ በሰውኛ ልንፈርድ እንችላለን። ግን እኛ በእኛ አይን ደግሞ ጻድቅ የሚመስለው ስራሱ ከኛ እኩል ጻድቅ ነው ብለን የምንቆጥረው ስራሱ ጽድቁ እስከ መጨረሻው ያልፈጸመ በሚል ብትይዘው ሜቢ የካደ ይሄን ምህረቱን የተፈታተነ የእግዚአብሔርን ምህረት ያልተጠቀመ ምህረት አለልኝ ብሎ እንደፈለገ የሚሆን ከእግዚአብሔር የተለየ ሰው ነው። ኦልሬዲ ያልዳነ በሚል እንይዘዋለን። የዳነና ያልዳነ ሰው መለየ እግዚአብሔር ገና ከህይወታችን እያለን ነው የምናውቀው። በልባችን ያመነውን እሱ ያውቃል፣ ያላመነውንም ያውቃል። ስለዚህ ሰው በህይወት እያለ ነፍሱ ሳይወጣ ጭምር ነው ሲኦል ውስጥ ያለው። ምክንያቱ ሲኦል ማለት ባርቢኪው መጥበሻ ቦታ አይደለም። ከእግዚአብሔር ህልውና መለየት ከዛም ያልፋል። ሰቆቃው ከዛ ያልፋል እንጂ እኛም እንደምንገምተው የሚንቦገቦግ እሳት አይደለም፣ ትል አይደለም። ትል ሁሉ ዘላለም የሚባላ ትል አይደለም። ይሄንን አሁን ሎኬሽን አስቀምጠን ከሆነ ሎኬሽን ውስጥ ሰው ይወጣል የሚል ነበር ቅድም የነበረው ሙግት የቀረበው። አንተ አልነበርክም። በደንብ አስተካክለዋል። ሰው እስከ መጨረሻው ንስሐ በገባበት ሰዓት ይድናል። ይሄ የእግዚአብሔር አሰራር ነው፣ ምንም ጥያቄ የለውም። በእኔ አይን ግን ያ ሰው ይዳን አይድን አላውቅም። ከሰው አንግል ዲስክራይብ ያደረግኩን እቀበላለሁ። ከእግዚአብሔር አንግል ግን ካየነው እግዚአብሔር ቅን ፈራጅ ነው፣ የፕሪንሲፕል አምላክ ነው። በልጁ ያናመንን አሁን ፈርዶበታል፣ ያመነ ደግሞ አሁን ድኗል። ነፍሱ ከስጋው ብትለይ ነፍሱ ወደ ስጋው በመመለስ ምንም ችግር የለውም። አልዓዛርን አይተነዋል። ቅድም ያነሳውን የኤልሳ አጥንት አጽም ነክቶ የዳነ አይተናል። ነፍሱ ወደ ስጋ ይመለሳል አይተናል። የተመለሰም አሁንስ መመለስ የቻለ እግዚአብሔር ይችላል። የፈረደውን ፍርድ ግን ከሲኦል ኦልሬዲ የመጨረሻው ፍርድ ከሆነ በኋላ ከሲኦል ያወጣል የሚል የእግዚአብሔር አሰራር ተመስርተን የምንሰራው ቴዎሎጂ እንደሌለንም ተረድቻለሁ። እግዚአብሔር ይባርክ። የሰጠኝ ማብራሪያ አመሰግናለሁ። መዝሙር ያሬድ። እሺ አይ ቲንክ ማጠቃለያ ተሰጠ። ማጠቃለያ ልስጥ። እኔ ከአንተ ሀሳብ ጋር አልተስማማውም። ቱ ቢ ኦነስት አንተን ሀሳብ ባከብርም እንደ ተስማማን አድርገ ማቅረብህን ግን እሱን አልደግፈውም። አልተስማማንም። እኔ ያልኩት ምንድን ነው? በደንብ አስተውለህ ስማኝ። እኔ ያልኩት ምንድን ነው? ወደ ሲኦልም ወደ ገነትም ከሲኦልም አውጥቶ ወደ ገነትም ማስገባት የእግዚአብሔር አዋቂነቱ ነው፣ የእግዚአብሔር ፍርዱ ነው። ይሄ ለእግዚአብሔር የምንሰጠው ነው። አለቀ። እዚህ ውስጥ ማንም ሰው አይገባም። የእግዚአብሔርን ነገር እንኳን ብንመራመር ብናቅ ብናጠና ፍርዱ ላይ ግን እጃችን አይገባም። ምክንያቱም ፍርዱ የእርሱ ስለሆነ። ኦኬ፣ ይሄ የኔ አቋም ነው። ከኔ ጋር ተስማምታል ብዬ ክሌም አላደርግም፣ አንተ ስለምታቅሱን። ከዛ ቀጥሎ ደግሞ ስለምን አወራውክ መሰለ? የፍርድ ቀን አለች፣ ወይም ዳግም ምጽአት ጌታ የመጣባት ቀን አለች። የዛን ጊዜ የዓለም ሁሉ ፍጻሜ ይሆናል። የዓለም ሁሉ ፍጻሜ ይሆናል። ወይ ወደ ዘላለም ሞት ወይ ወደ ዘላለም እሳት ይኬዳል፣ ወይ ወደ ዘላለም ሞት ወደ ዘላለም ሕይወት ይኬዳል።
ከዛች ከፍርድ ቀን በኋላ እግዚአብሔር በቃ ያቺ የመጨረሻው ፍርዱ ናት፣ አለቀ። እስከዛ ሰዓት ድረስ ግን አሁን ላይ ለምሳሌ አንድ ሰው ሲሞት ወይ ወደ ሲኦል ወይ ወደ ገነት ነፍሱ ትሄዳለች። ስጋው በመቃብር ወደ አፈር ይመለሳል። ነፍሱ ግን እንግዲህ እግዚአብሔር ባወቀ ወይ ወደ ሲኦል ወደ ገነት ትሄድ ትችላለች። በቃ ይሄን እንደ እውቀት እናውቃለን። በክርስቶስ ያላመኑ ነፍሳት አሉ፣ በክርስቶስ ያመኑ ደግሞ ነፍሳት አሉ። በክርስቶስ ያመኑ ነፍሳት እኛ ምን እናምናለን መሰለ ወንድሜ? ሰዎች መዳናቸውን ካላጸኑ፣ ፍሬ ካላፈሩ መዳናቸውን ሊያጡ ይችላሉ ብለን እናምናለን። ዋን ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለንም። እኛ ኦርቶዶክሳውያን አንድ ድናል መዳን አታጣውም የሚባል ትምህርት የለንም። ሰው ክርስቲያን ሆነው በክርስቶስ አምነው ግን በክደትም በለው ፍሬ ባለማፍራትም በለው በትዕቢተኝነት በለው አሁን እንደምታየው በቃ ትዕቢተኛ አገልጋዮች አሉ፣ ትምክተኛ አገልጋዮች አሉ፣ ሌባ አገልጋዮች አሉ፣ ዘራፊ አገልጋዮች አሉ፣ በወንጌል ስም የሚዘርፉ፣ በወንጌል ስም የሚያጨረብሩ፣ በወንጌል ስም ሴቶችን የሚደፍሩ፣ ብቻ በወንጌል ስም ሌቦች አሉ። የዳኑ ናቸው እኮ ግን ወደ ድነት ከመጡ በኋላ ግን መዳናቸውን የማይፈጽሙ ችላ ያሉ የተዋሉ ሰው እነዚህ ደግሞ ነፍሳት አሉ ማለት ነው። ሰው በክርስቶስ ያላመኑ በፍርድ ውስጥ ናቸው። እሱን እስማማለሁ። በክርስቶስ ያላመኑ አሁን ፍርድ ውስጥ ናቸው። አሁን ፍርድ ውስጥ ናቸው ማለትም ማለት ነው ኦልሬዲ ነፃ ክርስቶስን አውቀው ወንጌሉን አውቀው ወዳም ቢመጡ እድል አላቸው ማለት ነው። በፍርድ ውስጥ ናቸው ማለት ተፈርዶባቸው ማለት አይደለም። በቃ አለቀ። ንስሐ ቢገቡም ሰሜ የላቸውም፣ ቢጸጸቱ ሰሜ የላቸው ማለት አይደለም። በፍርድ ውስጥ ናቸው ማለት ነው። እድል አላቸው። እድላቸውን ካልጠቀሙ ግን በቃ ወደ ፍርድ ሄዳሉ ማለት ነው እንጂ በቃ የመጨረሻ ፍርድ ውስጥ ናቸው ያሉት። ስለዚህ ንስሐም ለመግባት እድል የላቸውም፣ አልተመረጡ ለመዳን የሚባል ነገር የለንም። በፍርድ ውስጥ ናቸው ሲባል ኦልሬዲ በቃ ሲኦል ገብተው ቁጭ ብለው ነፍሳቸው ኦልሬዲ ተወስኖባት ማለት ሳይሆን እድል አላቸው ነው። ቢመለሱ እድል አላቸው። ካልተመለሱ ግን ወደ ሲኦል። ይሄ የተጻፈልን የምናውቀው የምናምነው ቃል ነው። በክርስቶስ ያላመነ ሰው ከሲኦል ይወጣል ብለን አናምንም። እኛ በክርስቶስ ሳያምን ነገረ ክርስቶስን ሳይረዳ ክርስቶስ አምላኬ ቤዛይ ሳይል እንደ ኦርቶዶክስ ያስተምረው ደግሞ በጥምቀት በቅዱስ ቁርባኑ በእነዚህ በሚስጥራቱ በጸጋው በተሰጠን ጸጋ እነዚህን ገንዘቡ ያደረገ ሰው አይድንም ብለን እናምናለን። ይሄ እኛ እንዳነበረው እንደተረዳ ነው እንደተጻፈልን የእኛ አረዳድ ነው። ይሄን አረዳድ ይዘን ግን ይሄ ሰው ግን ሊሞት ሲል ነፍስና ስጋ ልትለይ ስትለው ግን አጠገቡ የለንም። ምክንያቱም እኔ እናንተ በቃ አንድ ቦታ ተገድበን ያለንን ሙስሊምን በለው ምንም በለው ያ ሰው በመጨረሻው ሰዓት ላይ በምን አይነት ህይወት እንደሚኖር አናውቅም። በመጨረሻው ሰዓት ላይ ንስሐ ይግባ ይጸጸት የምናውቀው ነገር የለም። የምናውቀው ግን ክርስቶስን በመካድ ህይወት እናውቀው ይሆናል። መጨረሻ ላይ ግን ያለውን ህይወት አናውቅም። ምክንያቱም ይህ አዋቂነት ከኛ ዘንድ የለም መንፈስ ቅዱስ ካረዳን በስተቀር። ስለዚህ እንደ ክርስቲያን ምን እናምናለን እኛ መሰለ እንጸልያለን። ስለዚህም ነፍስ ምን ብለን እግዚአብሔር ማረው ብለን እንጸልያለን። በምድር ሳለ ልቦና ስጠውና አንተን ይወቅ ክርስቶስ አንተን ከመስደብ አንተን ከማሳደድ እንዲመለስ ንስሐ እንዲገባ እድል ስጠው፣ ታረቀው፣ ወደ በረቱ እንዲገባ እድል ስጠው ብለን ቤተክርስቲያን እንጸልያለች። ኦርቶዶክሳዊ ቤተክርስቲያን ይህ ሁሌም ጸሎቷ ነው። በቅዳሴዋ በኪዳኗ በሁሉ እንጸልያለች። ለፍጥረት ሁሉ ትጸልያለች። ምን ምህረትን እንዲሁ ይህ ሰው እንኳን የሚሞቱ እንኳን ቢኖሩ በጦርነት ውስጥ አሁን በጦርነት ውስጥ እያሉ ሰዎች ይሞታሉ ታውቃለህ። በእምነት ውስጥ ሆነ የሞቱ ጌታን አውቀው ይሞቱ ወደ ቤተክርስቲያን ተጨምሮ የምናውቀው ታሪክ የለም። በቦምብ በድሮን ግን ብዙ ሰዎች ይሞቱብናል በዓለም ላይ ማለት ነው። ቤተክርስቲያን ግን ስለዚህ ጸልያለች። ምን ብላ? ነፍሳቸውን ተቀበል ብላ፣ ራራላቸው፣ ይቅር በላቸው፣ ማራቸው ብላ እንደ ቤተክርስቲያን እንደ ክርስቲያን ይህን ጸሎት እናደርሳለን። በምድርም ላሉት እናደርሳለን፣ ደግሞ ላንቀላፉትም እናደርሳለን። ለምናቃቸውም ለማናቃቸውም የክርስቶስ ልብ ስላለ ክርስቶስ ፍቅር ስላስተማረ ጠላቶቻችሁን ውደዱ ስላለ የክርስቲያኖች ጠላት የተባሉት መቼም የክርስቲያን ጠላት ሆኖ የሚድን የለም አይደለ? እንደ መጽሐፉ አስተምሮ ጌታ ግን ጸልዩላቸው ስላለ እነዛ ሰዎች በህይወትም ይኑሩ ከህይወትም ተለይተው ይኑሩ ሞተው በአጸደ ነፍስ ይኑሩ ግን ጸልዩላቸው ተብሏል። ለሞቱት ብቻ የሆነ በህይወት ላሉት ብቻ ተገድቦ የሚቆም ጸሎት የለንም። እኛ ስለ ሁሉም እንጸልያለን። ስለዚህ እግዚአብሔር ያንን ጸሎት ተቀብሎ የዛን ሰው ህይወት ደግሞ ባወቀው መልኩ ስለዛ ሰው ህይወት የሚያውቀው እግዚአብሔር ብቻና ብቻ ስለሆነ በልቡ በአእምሮ በኩላሊቱ በዚህ ሁሉ ያመላለሰውን ያሰበውን ነፍስያው ያወቀችውን ነገር የሚያውቀው እግዚአብሔር የሰራው ባለቤቱ እግዚአብሔር ስለሆነ
ጸሎታችንን ሰምቶ ይራራለታል ብለን እናምናለን። ለማ አናቅም፣ እንዴት አናቅም። እኛ ግን ጸሎት እናቀርባለን። እግዚአብሔር ራርቶ ጸሎታችንን ሰምቶ የዛን ሰው ህይወት አይቶ ባወቀው መልኩ እግዚአብሔር ካዳነው ማዳን የሱ ነው። እግዚአብሔር ደግሞ አይ ፍርዱ የኔ ነው፣ ስለዚህ ይህን ሰው በዚህ መልኩ ብሎ ደግሞ እሱ ባወቀው ደግሞ ለሲኦል የምትሆን ነፍስ ከሆነች ደግሞ እግዚአብሔር በዚህም ፍርዱ እውነተኛ ስለሆነ ትክክለኛ ፍርዱን ይሰጣል። እግዚአብሔር ያወጣል ስንል እያልን ነው መሰለ እስከ ዳግም ምጽአት እስከ መጨረሻው የፍርድ ቀን ድረስ ምሕረቱ ቸርነቱ ማንም የገደበው የለም፣ ፍርዱንም የሚገድበው የለም። እስከ ዘላለም ሞትና እስከ ዘላለም ሕይወት የፍርድ ቀን እስክደርስ ድረስ እያልን ነው የእኛ አስተምሮ። የመጽሐፉ ምሳቤ እንደዛ ነው ብለን ነው እንደ ቤተክርስቲያን የምንረዳው። እሺ ያሬድዬ በቃ መልካም። እኔም አጠር አድርጌ የራሴን የመጨረሻ ላስቀምጥና ልውጣ። እሺ ግን ሳትጠየቅ ትወጣለህ ብዬ